በጌታ የተወደዳችሁ ቅዱሳን ቤተሰቦች እንደምን አላችሁ? እኔ ወንድማችሁ አገልጋይ ያለባችሁ ይዝነቱ ነኝ። ክብር ለኢየሱስ ይሁን። ዛሬ በአንድ ርዕስ የእግዚአብሔርን ቃል ላካፍላችሁ መጥቻለሁ። ይሄም ሀሳብ የሚገኘው በዮሐንስ ወንጌል ምዕራፍ 8 ከቁጥር 31 ላይ ነው። ክፍሉን አነብና ከዛ በኋላ ደግሞ በውስጤ እግዚአብሔር ያስቀመጠውን ሀሳብ አጋራችኋለሁ ማለት ነው። የዮሐንስ ወንጌል ምዕራፍ 8 ከቁጥር 28 ጀምሮ የእግዚአብሔር ቃል እንደዚህ ይላል። ስለዚህም ኢየሱስ የሰው ልጅ ከፍ ከፍ ባደረጋችሁት ጊዜ እኔ እሆን ዘንድ አባቴም እንዳስተማረኝ እነዚህን እናገር ዘንድ እንጂ ከራሴ አንዳች እንዳላደርግ በዚያን ጊዜ ታውቃላችሁ። የላከኝም ከእኔ ጋር ነው። እኔ ደስ የሚያሰኘውን ዘወትር አደርጋለሁና አብ ብቻዬን አይተወኝም አላቸው። ከቁጥር 30 ይህን ሲናገር ብዙዎች በእርሱ አመኑ። ኢየሱስም ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል አላቸው። እነርሱም መልሰው የአብርሃም ዘር ነን፣ ለአንድም ስንኳ ከቶ ባሪያዎች አልሆንም፣ አንተ አርነት ትወጣላችሁ እንዴት ትላለህ አሉት። ኢየሱስም መለሰ እንዲህ ሲል እውነት እውነት እላችኋለሁ፣ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው። ባሪያም ለዘላለም በቤት አይኖርም፣ ልጁ ለዘላለም ይኖራል። እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ ይላል። ከቁጥር 28 እስከ 36 ያለውን ነው ያነበብኩት። እንግዲህ እዚህ ክፍል ላይ ያለው የጌታ ኢየሱስ ክርስቶስ ትምህርት ነው። ጌታ ኢየሱስ ክርስቶስ ከአይሁድ ጋር ሲነጋገር የነበረ ንግግር ነው፣ ወይም ደግሞ የተናገረው ቃል ነው ማለት ነው። እና ኢየሱስ ክርስቶስ ስለ ራሱ ተናገረ። እኔ የአባቴን ፈቃድ ነው የማደርገው፣ እኔ የመጣሁት ከአብ ዘንድ ነው ከሰማይ ነው ብሎ ሲናገራቸው እነርሱም ይህን ነገር ከሰሙ በኋላ ከመካከላቸው ብዙዎች በተናገረው ቃል ተነክተው በእርሱ አመኑ። እውነትም እርሱ የእግዚአብሔር ልጅ እንደሆነ ማለት ነው። እና ከቁጥር 31 ላይ ኢየሱስም ያመኑትን አይሁድ እንደዚህ ብሎ ተናገራቸው ይላል። እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል አላቸው። እና ዛሬ ላካፍላችሁ የፈለግኩት ያሰብኩት እግዚአብሔር በልቤ ውስጥ ያኖረው መልእክት ምንድን ነው? እውነትን ማወቅ አርነት ያወጣል የሚል ርዕስ ነው፣ ወይም ደግሞ ሀሳብ ነው። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ማለት ነው። እና ጌታ ኢየሱስ ይህን ለአይሁዶች በተናገረ ጊዜ አይሁድ እኛ ለማንም ባሪያ ሆነን አናውቅም፣ እኛ የአብርሃም ዘር ነን አሉት። እንደ እውነቱ ከሆነ አይሁዶች እየዋሹ ነው እንጂ ብዙ ጊዜ ለአሕዛብ መንግስታት በባርነት ተገዝተዋል። ለምሳሌ ለባቢሎን መንግስት ለ70 ዓመታት በባርነት ተገዝተው ኖረዋል። ኢቭን ይህን መልስ በሚመልሱበት ሰዓት ከጌታ ኢየሱስ ክርስቶስ ጋር በሚነጋገሩበት ጊዜ እንኳን በሮማ መንግስት ቅኝ ግዛት ስር ነው የነበሩት። በሮማውያን ግዛት አስተዳደር ስር ነው የነበሩት እና ባሪያዎች ሆነን አናውቅም ማለታቸው በእርግጥ በጣም የሚገርም የሚያሳፍርም ነው። የሆነው ሆነና ይሁንና
ጌታ ኢየሱስ ክርስቶስ ግን ኃጢአትን የሚያደርግ የኃጢአት ባሪያ ነው አለ እና አይሁድ የነበሩበት ባርነት የሌላ ነገር ሳይሆን የኃጢአት ባርነት ነበረ ማለት ነው። በኃጢአት ውስጥ፣ በአመፃ ውስጥ፣ በውሸት ውስጥ በጥፋት ተይዘው ታስረው ይኖሩ ነበር ማለት ነው። ከዚህ የተነሳ ጌታ ኢየሱስ ክርስቶስ የሚያስተምረውን እውነት መቀበል አልቻሉም ነበር። እኔ የእግዚአብሔር ልጅ ነኝ ብሎ እውነትን ሲያስተምራቸው የእውነትን መንገድ መቀበል አልፈለጉም። ይልቅ ግን ጌታ ኢየሱስ ክርስቶስን ለመግደል ይሹ ነበረ፣ ሊያጠፉት ይፈልጉ ነበር። ስለዚህ በውስጣቸው ጥላቻ ነበረ፣ ቅናት ነበረ፣ የኃጢአት ባሪያዎች ሆነው ነበር ማለት ነው እና ጌታ ኢየሱስ ክርስቶስ ይህን ቃል የተናገረው እውነትን ታውቃላችሁ፣ እውነትን አርነት ያወጣችኋል ያላቸው ሰምተውት በእርሱ ላመኑት ነበር። ስለዚህ አርነት መውጣት ካስፈለጋቸው ባርነት ውስጥ ነበሩ ማለት ነው። እዚህ ያም ባርነት የኃጢአት ባርነት ነው። ዛሬም ላለነው አማኞች ባሪያ የሚያደርጉን፣ በሕይወታችን ላይ ቀንበር የሚጭኑ፣ እውነትን እንዳንኖር ለእግዚአብሔር እንዳንኖር የሚያደርጉን፣ ከእግዚአብሔር እውነት የሚያርቁ ነገሮች አሉ። የኃጢአት ባርነት ዛሬም በአማኞች ላይ ይሰለጥናል። ስለዚህ እንዴት ነው አርነት የምንወጣው? እውነትን በማወቅ ነው። እውነት ደግሞ ማን ነው? እውነት ምንድን ነው ስንል በዚሁ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ መንገድ፣ እውነት፣ ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሏል ጌታ ኢየሱስ። ስለዚህ እውነት ጌታ ኢየሱስ ራሱ ነው። የእግዚአብሔር ቃል የሆነው ኢየሱስ ክርስቶስ እርሱ እውነት ነው። ስለዚህ እርሱን አውቀን ነው ነፃነት የምንወጣው ከዚህ የኃጢአት ባርነት ማለት ነው። ለኃጢአት፣ ለከንቱነት፣ ለአመፃ፣ ባላስፈላጊ ነገር ከተያዝንበት የምንወጣው እርሱን እውነት የሆነውን ኢየሱስን በማወቅ ነው እና ጌታ ኢየሱስ ክርስቶስ እናንተ በቃሌ ጸንታችሁ ብትኖሩ ደቀ መዛሙርቴ ናችሁ አላቸው። ስለዚህ እውነትን ለማወቅ፣ ኢየሱስ ክርስቶስን ለማወቅ ደቀ መዝሙር መሆን ያስፈልጋል ማለት ነው። የኢየሱስ ክርስቶስ ደቀ መዝሙር እንዴት ነው የምንሆነው ስንል ቃሉ የሚለን በቃሌ ብትኖሩ፣ ጌታ ኢየሱስ ክርስቶስ ባስተማረው ቃል፣ በተናገረው እውነት ስንጸና፣ ያን እየተከተልን ስንኖር፣ ያን እየመሰልን ስንኖር፣ የጌታን ኢየሱስን ሕይወት እየመሰልን ስንኖር የእሱ ደቀ መዝሙር ሆነናል። በእውነት የእሱ ደቀ መዝሙር ተከታይ ሆነናል ማለት ነው። በዚህም እውነትን እናውቃለን። እውነት የሆነው እርሱን ኢየሱስ ክርስቶስን እናውቀዋለን። ከዚያም ይሄ እውቀት፣ የእውነት እውቀት አርነት ያወጣናል ማለት ነው። ክብር ለኢየሱስ ይሁን። በዚህ ክፍል መጽሐፍ ቅዱስ እንደሚለን እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል። እንጸልይ። አባት እግዚአብሔር ሆይ ስላስተማርከን እጅግ አድርጌ አመሰግንሃለሁ። በሚመጡ ዘመናት፣ ጊዜያት እግዚአብሔር ሆይ እውነትን አውቀን ያንተ ደቀ መዝሙር ሆነን ከኃጢአት ባርነት እንድንወጣ፣ ባሪያ ከሚያደርጉን ነገሮች ወጥተን እውነት የሆንኩን አንተን አውቀን ሕይወት እንዲሆንልን እኔ ጸልያለሁ። ስላስተማርከን ስም ይባረክ። ይህ ቃል ብዙዎችን ይለውጥ፣ ብዙዎችን ይቀየር። ስለረዳኸኝ ስም ይባረክ በኢየሱስ ስም። ሻሎም። ሌላ ጊዜ በሌላ ትምህርት እንገናኛለን። መልካም ቆይታ።